ሰዎችን ማስተማር ማሰልጣን ስኪሎችን ማስጨበጥ ከዛ የገቢ ምንጭ ማድረግ ይቻላል። የግል ስብዕና ምንድነው? ደምድመን እንናገራለን እንጂ ማይስተካከል ነገር የለም። ግን ፍቃድ ይጠይቃል። እንደ ባለሙያ የቃልና የእሳቤል ነገር እንዴት እንደምታየው በተወሰነ መልኩ ብትነግረኝ ደስ ይለኛል። 200 100 300 ዶላር በእጃቸው ይዘዋል። እኔ ምንም የለም በቃ ፍላይቱን ጨርሻለሁ። ከኬንያ ብድር አይጠየቅም አይደለ? አይቻልም። እኔ ግን ችዋለሁ ማለት በሰዓት እንደው ውቅረ ልቦና የምንለው እንዴት ነው እኛ ዘንድ ሊቀረጽብን የሚችለው? የግል ስብዕና ስልጠና ማለት ስለ ሰዎች ወይ ደግሞ ስለ ስነ አእምሮ እንዴት መጠቀም እንዴት ወደ ጠቃሚ መቀየር እንደሚቻል